ክፍል ይዘጋጅለትና እጅ እግሩ ተጠፍሮ በፊቱ እየጎተቱት ክፍሉ ያስገቡታል። እጁን በልቶ የለም እንዴት ይታሰራል እንዳትሉ ለቅጣት ምቹ ይሆን ዘንድ በየቅጽበቱ ነው ሰውነታቸው የሚታደሰው። ለሁሉም ክፍል የሚዘጋጅላቸው እንደየሥራቸው መጠን ነው። ከነሱ ውስጥ የክፍሉ ርዝመት 1 ወር የሚያስኬድም አለ። የክፍሉ ስፋትም እንደዚያው ነው። የዚያ ክፍል ውስጥ እሳት በከፍተኛ ሁኔታ ትፋፋማለች። በሷ የሚገባውም አንድ ሰው ለብቻው ነው። በዚያች ክፍል ውስጥ ቆሞ የሚቀጣ አለ፣ ቁጭ ብሎም የሚቀጣ አለ፣ በእንብርክኩም እየተንፏቀቀም የሚቀጣ አለ፣ በሆዱ ተደግፎም የሚቀጣ አለ። ይሁን እንጂ እነዚህ ሰፋፊ ክፍሎች ለተቀጪዎቹ ከቀስት መሽሎኪያ በላይ ነው የሚጠባቸው። በዚያች ክፍል እሳት እስከ ቁርጭምጭሚቱ የሚይዘውም አለ፣ እስከ ጉልበቱም የሚይዘው አለ፣ እስከ ጭኑም የሚይዘው አለ፣ እስከ እምብርቱም የሚይዘውም አለ፣ እስከ ደረቱም የሚይዘው አለ። አንድ ጊዜ እየተንሳፈፈ ሌላ ጊዜ የ70 ዓመት ርቀት ወደ ታች የሚሰምጥም አለ። አላህ ይጠብቀን። ከዚያም እያንዳንዱ ሰው ከቀሪኑ ወይም ቁራኛው አንድ ላይ እንዲደበል ይደረጋል። ከዚያም እጅግ ምሬትን የቀላቀለ ለቅሶን በማልቀስ እንባቸውን ካዘነቡ በኋላ ደም ከዓይናቸው መጉረፍ ይጀምራል። ያ አላህ፣ እነሱ ሲያለቅሱ በእንባቸው ላይ መርከብ ቢቀመጥ ያንሳፍፈው ነበር። በዚህ ሁኔታ ላይ ሳሉ ሐሽር የተባለ የጥሪ አይነት ከጀሃነም ከከፍተኛው ቦታ ይስተጋባል። ሁሉም ይሰበሰባሉ። ከዚያም ዱንያ ላይ አስከታይ የሆኑና ተከታይ የሆኑት እርስ በርስ መወቃቀስ ይጀምራሉ። ተከታዮቹም እኛ ዱንያ ላይ ለእናንተ ተከታዮች ነበርን፣ እስቲ ከዚህ ቅጣት አድኑን ይሏቸዋል። አስከታዮቹም ሁላችንም እዚሁ ነን፣ አላህም በባሮቹ መካከል ፍትሃዊ ፍርድን ፈርዷል፣ ዞር በሉልን ከዚህ ይሏቸዋል። ተከታዮቹም ለራሳችሁ ዞር በሉ ከዚህ፣ እናንተ አይደላችሁ እንዴ ለዚህ ያበቃችሁን? ጌታችን ሆይ ለዚህ እንግልት ያበቁንን ቅጣት ላይ ቅጣትን ጨምርላቸው ይላሉ። አስከታዮቹም አላህ ቢመራን እንመራችሁ ነበር፣ አሁን ጩኸንም ታግሰንም ያው ነው፣ መሸሻ የለንም ይላሉ። ከዚያም የጀሃነም ሰዎች ይሰበሰቡና እረኑ የጀሃነም ወታደሮች ጋር ሄደን